ሰሞኑን አቶ ፕራይም ሚኒስተር አብይ አህመድ በተናገሩት ስለ አሰብ ጉዳይ ማስ ሚዲያዎች የተለያየ አስተያየትና የተለያየ መልስ እየተሰጠ ነው። ሁሉም ሰው ሰምቶም የራሱን የሆነ አይዲያ ማስቀመጥም አለበት። የሚደገፍም ከሆነ እኛ እንደግፈዋለን፣ የሚቃወምም ከሆነ እንቃወማለን ብሎ ሰው ማስቀመጥ አለበት። በዚህና በዚህ ምክንያቱንም በዛው መጥቀስ አለበት ማለት ነው። እኔ አሁን ከዚህ በመነሳት ነው ስለ አሰብ ጉዳይ ትንሽ ለማለት የምፈልገው። ስለ አሰብ ጉዳይ ሲነሳ አንደኛ ነገር ሁሉም ሰው እንደገለጸው የአንድ ሉዓላዊት ሀገር የሆነውን ንብረት በግልበትም ይሁን በጦርነት ይህን ያደርገዋለሁ ማለት ተቀባይነት ያለው ብቻ ሳይሆን የሚያሳፍር ነገር ነው። አንደኛ ነገር ያው የዩናይትድ ኔሽን ሕግም ራሱ አይፈቅድልህም። የማይፈቅድም ከሆነም ባትሞክረው ነው የሚሻለው። ሁለተኛ ከዚህ በፊት ጅቡቲ የኢትዮጵያ ነበረች፣ ሶማሊላንድ የኢትዮጵያ ነበረች። ለምንድን ነው ጅቡቲን የኢትዮጵያ ነበረችና የጅቡቲን ባህር ያስፈልገናል ተብሎ ያልተጠየቀው? ወይም የሶማሊላንድን እነሱ በሌሎች ሀገር ስለሚጠበቁ ወይስ በሀያላን ሀገሮች ስለሚጠበቁ ነው? ወይስ የኤርትራ ጉዳይ ስለሚያንገበግበን ነው? እዚህ ላይ ለራሳችንም አንድ ትልቅ ጥያቄ መጠየቅ አለብን። ከዛ በመቀጠል ስለ አሰብ ጉዳይ በተነሳው ነገር የኢትዮጵያ መንግስት ያለው አማራጭ እሱ ብቻ ነው ወይ? በአካባቢው ያለ አንድ የሚታየው አሰብ ብቻ ነው ወይ? አሰብን ለመጠቀም ኃይል መጠቀም ነው ወይ የሚያስፈልገው? በተለያየ መንገድ በዲፕሎማሲ በሰላማዊ መንገድ ለሁለቱም ሀገር ጥቅም በሚሰጥ ነገር ተሞክሯል ወይ? እሱም ብቻ ሳይሆን አሁን እዚህ ላይ አንድ ነገር ማለት እፈልጋለሁ። እሺ አንድ ሀገር ትልቅ ሀገር ኢትዮጵያ ትልቅ ሀገር ስለሆነች የባህር አክሰስ ሊኖራት ይገባል። እውነት ነው፣ ሁላችንም እንስማማበታለን። የባህር አክሰስ ግን አያስፈልጋትም ወይም የባህር አክሰስ አይሰጣትም መጠቀም አችልም ብሎ የደመደመ መንግስት አለ ወይ? ሌላው ምንድን ነው? የባህር አክሰስን ለማግኘት እኔ ምን እላለሁ? እስኪ ለክቡር ጠቅላይ ሚኒስትሩ አንድ ነገር ልንገራቸው። ከዚህ በፊት ምን ብለው ነበር? ማንኛውም ነገር በጦርነት ከማድረግ ይልቅ በፍቅር ማድረግ የተሻለ ውጤት አለው ብለው ሲናገሩ ብዙ ጊዜ ሰምቻለሁ እና ይህንን ላስታውሳቸው እፈልጋለሁ። አንደኛ ነገር። ሁለተኛ ነገር ደግሞ ጦርነት የምናስብ ከሆነ ወደ ጦርነት የምንገባ ከሆነ ለመዋጋት ሀሳብ ከያዝን አንድ ነገር ማስተዋል አለብን። መጀመሪያ አንደር ኤስቲሜት ማድረግ ጥሩ አይደለም። የማታውቀውን ኃይል የማታውቀውን የውስጥ ሚስጥር፣ የመንግስት አቋቋም፣ የወታደር አቅም፣ የመካናይዝድ አቅም፣ የቁጠባ አቅም የማታውቀውን ነገር አንደር ኤስቲሜት ማድረግ ጥሩ አይደለም። አንደኛ የህዝብ ብዛት፣ አዎ ኢትዮጵያ በጣም ብዙ ህዝብ ነው ያላት። ኤርትራ ደግሞ በጣም ጥቂት ህዝብ ነው ያለው። በህዝብ ብዛት በዚህ ዓለም የሚኖር ቢሆን ኖሮ እነዚህ ታላላቅና በጣም ብዙ ህዝብ ያላቸው ሀገሮች በጎረቤቶቻቸው ላሉት ሀገሮች ጎብጠው ይዘው በኃይል ያኖሯቸው ነበር። ግን የዓለም ህግ እንደዛ የሚል ነገር የለም። ህዝብ ቢያንስም ቢበዛም ቢተልቅም ቢያንስም የራሱ መብት አለው። በሀገሩ የፈለገውን ነገር ማድረግ መብት አለው። ሁለተኛ እኔ ምን እላለሁ፣ ወደ ጦርነት ከመግባት ይልቅ በሰላማዊ ዲፕሎማሲ በፍቅር
ለጦርነት የምናወጣውን ወጪ በዶላር ግምትም ይሁን በሰው አቅም ግምትም ይሁን በተለያየ የጉርብትና የሰላማዊ ግምትም ይሁን ለጦርነት የምናወጣውን ገንዘብ ወይም ልናሸንፍ ወይም ልንሸነፍ የምናወጣውን ካፒታል ካሸነፍንም ኪሳራ ነው፣ ከተሸነፍንም ኪሳራ ነው። ለምን መሰለ? አንደኛ ነገር አንድ መንግስት አንድ ሰው $1 ቢሊዮን የመስራት አቅም አለው። $1 ቢሊዮን ወደ ጦርነት ስታወርደው ከ3 ወር በላይ መስራት አቅም የለም። እሱ ብቻ ሳይሆን ለጦርነት የታሰበውን ብር ወይ ደግሞ ዶላር ከኤርትራ መንግስት በሰላማዊ መንገድና በዲፕሎማሲያዊ ስለ አሰብ ተወያይቶ በክራይ መልክና ታክስ በመክፈል መልክ አድርጎ ኢንቨስት ቢደረግ የፈለከውን እቃ የፈለከውን አቅም ነዳጅ ብታመጣበት የፈለከውን አይነቶች መኪኖች ብታመጣበት የፈለከውን አይነት ስኳር፣ የተለያዩ አስቤዛ፣ የተለያዩ የኮንስትራክሽን እቃዎች፣ የሀገር፣ የመንግስት፣ የህብረተሰብ፣ የትምህርት የሁሉም ነገር እቃዎች በዛ ባህር ቢመጣ በ3 ወር ጦርነት የምታጠፋው ገንዘብ ወይም ካፒታል ወይም በ5 ወር በ6 ወር ገፋ ቢል በአንድ ዓመት 10 እጥፍ ካፒታል ይዞ እንደሚመጣ ነው ማስበው። ስለዚህ አሁንም አንደኛ ነገር ሰውን ማትረፍ ትልቅ ትርፍ ነው። ሰው ሳይሞት አንድ ሀገር ስትቀየር ያለ ጦርነት ያለ ምን በኢንቨስትመንት ብቻ ስትቀየር አንድ ትልቅ ነገር ነው። ሰው ራሱ መኖሩ አንደኛ ያቀረብክለትን እንዲጠቀምበት ይሆናል። ሁለተኛ ደግሞ የሚቀርበውን ነገር እንዲያመጣልህ ይሆናል። ስለዚህ በጦርነት ከመሞከር ይልቅ በሰላማዊ መንገድ ከኤርትራ መንግስት ተደራድሮ በታክስ መልክም ይሁን በኪራይ መልክም ይሁን እኔ እዚህ ላይ የሚገርመኝ ክቡር ጠቅላይ ሚኒስትር ዝቅ የማለት ባህሪ አለዎት። ይህን ነገር ሳላደንቅሎት ማለፍ አልፈልግም። ምክንያቱም ዝቅ ብለው የፈለጉትን ነገር የማድረግ ችሎታ አለዎት። አሁንም ለህዝቦ ሲሉ ለጎረቤት ህዝብም ሲሉ ለፍቅርና ለሰላም ሲሉ ዝቅ ብለው በዝቅታ ከፍታ ይገኛል። እንደ ድሮ ያ የሰላም ኖቤል በተሸለሙበት አንደበት በተሸለሙበት ስነ ምግባር በወሰዱት ደፋር አክሽን አሁንም ያንን ነገር አምጥተው ቢጠቀሙበት ኢትዮጵያም ታድጋለች፣ ኤርትራም ታድጋለች። ወንድማማችነታችን እስከ መጨረሻው ይቀጥላል። ህዝባችንም አይሞትም፣ የጎረቤት ህዝብም አይሞትም፣ ሰላማችንም አይታወክም፣ ልጆቻችንም አይፈሩም። ንግዳችንን እንደፈለግን እናጧጥፋለን፣ እንደፈለግን እንወጣለን፣ እንገባለን። ስለዚህ አሁንም ለሰላም ሲባል የተከሰረውን ተከስሮ ወይም የተከፈለውን ተከፍሎ በሰላማዊ መንገድ የኤርትራን ባህር መጠቀም ይሻለናል። ስለዚህ ይህንን ማለት ፈልጋለሁ። ለኢትዮጵያ ህዝብም ይህንን ነው የሚበጀው፣ ለኤርትራ ህዝብም ይህንን ነው የሚበጀው። ከሚገርማችሁ እኔ አሰብን በደንብ አውቃለሁ። አሰብ ላይ በጣም ብዙ ጊዜ ኖሬያለሁ። ከኤርትራ ሙሉ በጣም የሚያሳዝነኝ በጣም ያሳዘነኝ ከተማ ካለ አሰብ ነው። ምክንያቱም ድሮ ሲሰራበት የነበረው ስራ የኢትዮጵያ መኪና ሲገቡ ሲወጡ፣ የኤርትራ መኪና ሲገቡ ሲወጡ፣ ኤርትራውያን ኢትዮጵያውን እዛ ወደቡ ላይ ሲሰሩ፣ ሆቴሎቹም ይሁኑ ሁሉም ነገር ሲሰራ በዛን ጊዜ በጣም ደስ የሚል ሀዋውና በጣም ደስ የሚል ጊዜ ነበረ። ያ ጊዜ ሊመለስ ከሆነ ግን በጦርነት በኃይል በግፊት ወይም እኔ ብዙ ህዝብ አለኝ የጎረቤት ሀገር አቅም የለው ምናምን በማለት ሳይሆን በፍቅርና በሰላም ቢሆን ትልቁ ምርጫችን ነው። አሁንም
የኤርትራ መንግስትም ይሄንን ነገር በኢትዮጵያ መንግስት ጥያቄ ከቀረበ የኤርትራ መንግስትም ሁሉንም ነገር ትቶ ትላንትና የተነጋገራችሁትን ወይም ያስቀየማችሁን ነገር ትታችሁ በሰላማዊ መንገድ ከኢትዮጵያ መንግስት ጋር አብራችሁ እንድትሰሩ እንመክራለን።